ወኢስላማ ይህ ጥሪ ቀደምት የሙስሊም አባቶች የእስልምና ጠበቆች እስልምና ላይ ጥቃት ደርሷል ብለው ሲያስቡ የተነሱልን ጥሪ ነው። እስልምና ላይ ጥቃት እየደረሰ ነው፣ ሁላችን ተረባርበን ይህን እሳት እናጥፋው ሲሉ ወኢስላማ ይላሉ። ከተወሰነ ዓመታት በፊት ኮሎራዶ ላይ አሜሪካ ተንሲሩል ሙስሊሚን ሙስሊሞችን እምነታቸውን ለማስለቀቅ ትልቅ ፕሮጀክት ተቀረጸ። ሙስሊሞችን ከእምነታቸው ለማውጣት በቢሊየን የሚቆጠር ንብረቶችን መሰብሰብ ቻሉ። ሙስሊሞችን አህመድን ወደ ጆን ለመለወጥ ያን ዜና ስሰማ እኛ ድረስ እግሩን ይሰዳል የሚል ተስፋ አልነበረኝ። ዛሬ እኛው እዚሁ ሀገራችን ላይ በሚሽነሪ ስም ሙስሊሙን ከእምነቱ ለማስለቀቅ ሲጥሩ ሳይ አረ የሙስሊሞች ያለ ወኢስላማ እንበል ነው የዛሬ ፕሮግራም ኢንሻአላህ። አላህ ትምህርቱን የምንጠቀምበት ያድርገን። አስአሉላህ አን የጀዐለሁ ኻሊሰን ሊወጅሂል ከሪም። አላህ ስብሓነሁ ወተዓላ ፍቃዱ ከሆነ 5 ነጥቦች እንዳሳለን። የመጀመሪያው ነጥብ ማ አሚልና ሊልኢስላሚ ከማ የንበጊ ለእስልምና የሚገባውን ያህል አልሰራንም ስል በትችት ጀምረዋለሁ እኔንም እናንተንም። ሁለተኛው ለእስልምና መስራት ፈድሉ ዳዕወቲ ፊ ሰቢልላህ በአላህ መንገድ መንቀሳቀስ ያለውን ፈድል ደረጃ ተጠቁማለሁ። ሶስተኛ መልማኒዕ ለኢስላም እንዳንሰራ ያገዱን ነጥቦች ምንድናቸው? እነሱን እናያለን ኢንሻአላህ። አራተኛ መንሃጁ ዳዕዋ እንስራ ሲባል ደግሞ ከምናመርተው ምናጠፋው እንዳይበልጥ ዳዕዋ መንሃጅ አለው፣ ያደራረግ የራሱ የሆነ መንገድ አለው። ይሄን ጥቆም አደርጋለሁ። መንገዱን ካላወቅነው ወለሩበማ ተብኒ ቀስረን ወቱደሚሩ ሚስረን ይላል። ምናልባት አንድ ህንፃ ገንብተህ አንድ አገር ልታፈርስ ትችላለህ። ወለሩበማ ተብኒ ቀስረን ወቱደሚሩ ሚስረን አገር ልታፈርስ ትችላለህ። መንሃጁ ምንድን ነው? ለምን ነው አሁን እስከ ዛሬ የነበሩ ዳዕዋዎች ራሳቸውን እየበሉ ያሉት? ለምንድን ነው ውጤት ያላየ ነው? ለምንድን ነው የሚገባውን ያህል መንሃጁ ዳዕዋ እሱንም ጥቆም አደርጋለሁ። አምስተኛ ኢላ ተንፊሩ በአላህ መንገድ ላይ ይህን ሰዓት እያየን አንረባረብም ካልነ አላህ ያስቀመጠብን ዛቻ አለ፣ እሱን ጥቆም አደርጋለሁ። አላህ አስአሉ ልእኽላሳ ወሰዋበ ወሰዳድ አላህ ይወፍቀን። የመጀመሪያው ትችት ለኢስላም አልሰራንም ነው የሚገባውን ያህል። የተለያዩ የተበታተኑ እንቅስቃሴዎች ሊኖሩ ይችላሉ፣ አልሰራንም። ትችቴን ከማቅረቤ በፊት ግን በዚህ ሙሐደራ ላይ 2 ሩልስ 2 ህጎች አሉ፣ ተከትለናቸው ምንድ ህጉን ለመከተል ዝግጁ ነን? ሩል ነምበር 1 የመጀመሪያው ህግ የነቢያችን ሰለላሁ ዐለይሂ ወሰለም ስም ስናነሳ ሰላዋት እናወርዳለን ኢንሻአላህ ሰለላሁ ዐለይሂ ወሰለም። ሩል ነምበር 2 ሁለተኛው ህግ ዶንት ፎርጌት ሩል ነምበር 1 የመጀመሪያውን ህግ አትርሳ ነው ሁለተኛው ህግ። ሁለቱም ወደ አንድ ቦታ ይቀስራሉ። አወለን ለኢስላም በኔ ቋንቋ የሚገባውን ያህል አልሰራንም ወንድሞቼ፣ ከ3 አንግሎች አንፃር። መጀመሪያ ከኢስላም ትልቅነት አንፃር፣ ከዓዘመቲ هذا الدين ከዚህ ዲን አንፃር። ይሁዳዎች ወደ ሰይድና ዑመር መጡና አንተ ዑመር አሉት፣ እናንተ ቁርአን ውስጥ መጽሐፍ ውስጥ አንዲት አንቀጽ አለች፣ እቺ ለው ካነት በይነና ማዕሸረ اليهود ከኛ ከይሁዳዎች ውስጥ ብትኖር ይቺ አንቀጽ ለተኸዝናሃ ዒደን እንደ ዒድ አድርገን ንዛት ነበረ። ማ هي አለ ሰይድና ዑመር፣ ማናት ይቺ አንቀጽ? ይሁዳው ምን አለ? አልየውመ አክመልቱ ለኩም ዲነኩም
وأتممت عليكم نعمتي ورضيت لكم الإسلام دينا አንቀጾ ይችላል ዛሬ ዲናችሁ ሞላውላችሁ በሱም ላይ ጸጋዬን አሟላው ከእምነታት በአጠቃላይ ለእናንተ እስልምናን ወድጄ መረጥኩላችሁ ተውፊቅ ረባኒ የአላህ ቃል ኪዳን እቻ አንቀጽ እኛውስ ብትኖር ኑሮ እንደ ዒድና ከብራት ነበር ሰይድና ዑመር አላቸው ሰይድና ዑመር ምን አሉ እኛ ድሮም እናቃታለን አሉ ያ የድሮ ትውልድ የዚህን ዲን ትልቅነት ይረዳ ነበር ከኢስላም ትልቅነት አንፃር ለኢስላም አልሰራም ሁለተኛ ከማ ቀደመሁ አስላፉና ለሃተ ዲን ቀደምት ሙስሊሞች ዲን الاسلام ለመርዳት ከለፉት አንፃር ስንመዘን ምንም ማለት አይደለም አልሰራም ትንሽ ጦር ሆነው on thousands ያሸንፉ ነበር አድሉ አስናን ለዚህ ርዕስ የመረጥኩት የዚህን ትልቅ ወጣት የጦር መሪ ንግግር ነው አድሉ አስናን ትልቅ ጀግና ወጣት ነበር በኢማን አላህ ልቡ የሞላለት ይህ ወጣት 15000 ጦር ይዞ ሲመለስ ከሆነ ጦርነት ደክመዋል ቆስለዋል ወደ አገራቸው ሊገቡ ሲል ሌላ የጦር ኃይል 300,000 ጦር ይዘው አገሯን ሊቆጣጠሩ እንደሆነ ይሰማል ማን አድሉ አስናን ይህ ወጣት ሲሰማ ደነገጠ ብቻውን ቁጭ ብሎ አሰበ ሁለት አማራጭ ብቻ ነው ፊት ለፊቱ ያለው አንድ አገሪቱን ለቆ እንዲበክሏት መፍቀድ ان الملوك اذا دخلوا قريه افسدوها دين الاسلام እንዳልነበረ እንዲያደርጉት መፍቀድ ሁለተኛው አማራጭ ሸሂድ ሆኖ ማለቅ ሁለት ነው ያላቸው 15000 ጦር ነው ያዙት ደክመዋል ከጦርነት ነው የሚመለሱት 300,000 ጦር እየመጣባቸው ከዛም ይላሉ ሙአሪኾቹ ገባና የሆነ ክላስ ውስጥ ከውስጥ ከፈኑን ለበሰና ወደ ሙስሊም ሰራዊት ወጣ ይላሉ ሙአሪኾቹ ወጣና ምን አለ ዋ ኢስላማ ان الاسلام اليوم في خطر ዛሬ እስልምና አደጋ ውስጥ ወድቋል واخشى ان يقضى على لا اله الا الله لا اله الا الله መሬት ገጽ እንዳያጠፉ ተፈራለው እኔን የሚመስል ይከተለኛላቸው ያ ጀግና ሰራዊት እነሱም ገቡና 15000 ሰራዊት ከፈለበሱና 15000 ሰራዊት ተሰለፈ الدنيا 15000 ከፈን የለበሰ ሰራዊት አይታጣቅም ይላሉ ሙአሪኾቹ ወጡና لا اله الا الله الله اكبر لا اله الا الله ሁለቱ ሰራዊት ተላተመ الله ناصر دينه دينون ረዳት የሆነው አላህ Subhanahu Wa Ta'ala 300 ሽንጦር 15000 እንዲያሸንፍ አደረገ መሃል ጦርነት ላይ ያሉ የሙስሊሙ ባንዲራ ያዥ አላሁ አክበር ቁትለ ሩማኑስ የጦሩ መሪ እነሱ ሩማኑስ ነው ተገሏል ብሎ አወጀ ሙስሊሙ እንደገና አላሁ አክበር نصر دينه وعز جنده ونصر عبده በደስታ ሙስሊሙ ይሄን ጦር አሸነፈ 15000 የቆሰለ ጦር ከስንት ሰው ጋር ከ300 ጋር ድል አገኘ ان تنصروا الله ينصركم ዲኑን ንርዳ ብለ ኢኽላስ ኑሮ ከተነሳ አላህ ይከፍተዋል ቀደምት ሰለፎች እስላምን ለመርዳት ከለፉት አንፃር ሲታይ ምንም አልሰራንም ሁለተኛ ሙዕተሲማ ከዚሁ ቃል ጋር ስለሚያያዝ ስላስከተለው ሙዕተሲም ኢማም አህመድን خلق القرآن ላይ በጣም አዛ ያደረጋቸው ንጉስ ነበር ቁርአን የአላህ ቃል ነው እንዳትል ገለሃል የአላህ ቃል ነው ካልክ ቁርአን ስተት ከተገኘበት አላህ ዘንድ ስተት አለ ያልክ ነው ሚል ፍልስፍና ይዘውለት መጡ እንዳትል አንገላቷቸው ነበር ግን ዲኑን የሚወድ ሰው ነበር አንዲት ሴት አሞሪያ የምትባል አገር ውስጥ ሩቅ አገር ሂጃቧን ይሁዳዎች ገፈፏት
ሲገፋት ሙዕተሲም የሙስሊሞች ንጉስ ባለበት እንዴት እደፈራለሁ አለችና ዋ ሙዕተሲማ ወይ ሙዕተሲም አንተ ያለ ተደፈርኩ አለች። ይህ ቃል ለሙዕተሲም ደረሰው ለሙስሊሞች ንጉስ ወላሂ ለአንሱረነኪ ረዳሻለሁ አሰሯት። አሞሪያ ውስጥ ይሁዶች ደብዳቤ ሙዕተሲም ለአሞሪያው ንጉስ ላከ። ደብዳቤው ግን ምን ሚል ይመስላችኋል? እባክህ ልቀቅልን ነው እንዳሁኑ የብነል ከልብ አንተ የውሻ ልጅ ፈአጥሊቅ ሰራሐሃ ፈተት ለቃት እንደው ልቀቃት ወኢላ አሊያ ግና ገዘውቱክ ዘምትብሃለሁ ቢጀይሽን አወሉሁ ዐንደከ ወአኺሩሁ ዐንዲ መነሻው አንተ ዘንድ የሆነ መድረሻው እኔ ዘንድ የሚያቆም ሰራዊት ልክብሃለሁ ልቀቃት። ሊለቃት ፍቃደኛ አልሆነም። 15,000 ጦር ነው ያዘመተው። ልጅቱን አስለቅቆ አገሪቱን ተቆጣጥሮ ያችን አገር የሙስሊም አገር አረጋት። ኢማሙ አሕመድን ሲሰሙ ምን አሉ? ሁወ መዕፉውን ዐንዲ እንግዳ አፉ ብየዋለሁ አሉ። መጥቷቸው በቃ ለኢስላም ሰራ። ቀደምቶች ለኢስላም ከሰሩት አንፃር የኛ እዚህ የሚገባ አይደለም። ከሶስተኛ ነጥብ አንፃር ከማ ያዕመሉሁ الآخرون لدينهم الباطل ለውዳቂ እምነታቸው ሌላው የእምነት ክፍል እየሰራ ካለው አንፃር ስንታይ እኛ ስራ ውስጥ አይደለንም። በጣም ይገርማል እኮ የያዙት ዲን ለዓቅል የሚከብድ አንድም ሶስትም የሚባል ሂሳብ የማይቆጥረው እምነት ውስጥ ነው በስር ለማድረግ ሲጥሉ እናያለን። እብኑ ሐዝም ታላቁ ኢማም ምን ይላል? ወላሂ ይላሉ አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግኝተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር አሉ። ለዓቅል የራቀ ነው። አንድም ሶስትም ነው፣ ሶስትም አንድ ነው። ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸው አሉ። ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል? ኢማም ኢብኑል ቀይም ተገርመው ኢጋሰቱል አሕፋን የሚባል ኪታባቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች። በግጥም ነው ያስቀመጥኩት ላንብብላችሁ። ፈያ ዑባደ አልመሲሕ ለና ሱአሉን አሉ ኢብኑል ቀይም ኑሪዱ ጀዋበሁ ሚመን ወዓሁ ኢዛ አተል ኢላሁ ቢሱንዒ ቀውሚን አማቱሁ ፈሀል ሃዛ ኢላሁ ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك 9 من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله قال ابن القيم عن إفك النصارى سيسأل كل عما افتراه قدموا يفسر فيا عباد المسيح لنا سؤال إن أنت يا يسوع أملاكيوج تياك هلا نالو ابن القيم يتعلقوا إمام ابن تيمية عن قفا درسا نريد جوابه ممن وعاه ملس فلقال لن يترداك اللالو إذا مات الإله بصنع قوم أملاك بسو لجوج كتقدل أماتوه فهل هذا إله جيتانو تاريا سو كقدلو سو ميقلو جيتان لي سو جيتا ويا عجبا قالوا دمو ابن القيم ميقرمو دمو ينو لقبر ضم ربا جيتاون يقف قبر مي عجبن يالو تقبروا على هذا وأعجب منه بطن قد حواه ሚያጅበው ደግሞ እሱን ያቀፈሽ ማህፀናት አሉ። በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው? ሐይድ እኮ ነው። ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል። ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው የምትሉን አሉ ኢብኑል ቀይም።
وشق الفرج مولودا كزام بلت قلتو وطا عفون كفتو للثديفاه لتتاكونو من وتت ودناتو عفون كفتو وطا نون متلون ويأكل كزام عدق يبلال يتتال ثم يأتي بلازمنا كبلا تتا من يكتلوال من الله ما ينقروا الله አይደል الله قرآن لي ኢየሱስ ጌታ ነው ሲሉ ምን አለ ካና يأكلان الطعام እንዴ ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ابن القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ለዚህ እምነት እንዴት ነው የሚኖሩለት አንድ ዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ ወደ ደቡብ ሱዳን አካባቢ ዳዋ ልናደርግ ወደ በረሃው ገባናል በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁማል እኛን ሲያዩን ምን አይነት እንሰሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው ከዛ ማረጋጋናቸው አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሯል ናቸው እንደምንም ደንግጠው ተጠጉን መኪናዋን ያያዋታል ተጠጉን ማናችሁ እንትናነን ወሬ ጀመረ ሙስሊም እንደሆነ አረበኛ ይችላሉ ማሻአላህ ትንሽ ቆይተው የቃጭል ጮት ሰሙ ተደወለ ሲደወል ነይ ሰዎች ብርግጋሉ ምንድነው ስንላቸው هذا ابونا አባታችን መጣሉ من ابوكم ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ እኛም ጉዱን ልናይሄድ እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋያል ሞተር ሳይክል ይዟል ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዓዋ ጀመረ ስለ ኢየሱስ ማንነት እኛ ቁጭ ብለን ዝምነን ሰማነው ከዛ እንደጨረሰ ያዝነውና ማን አንተ እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚያ አካባቢ እጅግ ብዙ ጊዜ ነው متى ترجع الى بلادك ወደ ሀገር መቼ ነው የምትመለስ الى بلدك قال ለምን ነው የምመለሰው አለ አንዴው በቃ የሥራ ኃላፊነት ከፈሰመ መቼ ነው ሀገር የምትገባ لا ያልመለስ وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا منورو እዚህ ነው وموتي هنا مموتو እዚህ ነው وقبري هنا ቀብሬም እዚህ ነው የት መንቀሳቀስ ነው فتعجبنا ይላል ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን ሀገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል እኛስ ምን እየሰራን ነው ሐቂቃ እጅግ ብዙ ስራ ይተበቀብናል በጣም ኢንቨስት ያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጥ አቃለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደደፈራለን አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርብ ነበር አሉ both times ግልጽ ነው
አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል? አንድ መጽሐፍ ላይ ሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር። ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት። ኦሪየንታሊስቶች የሚሏቸው ማለት ነው። ኢስላም ላይ ሂስ እንዲጽፍ ላኩት። ገባውና እስልምና ማጥናት ጀመርኩ ይላል። ከበቀራ እስከ ሱረቱ ናስ ገና ከበቀራ ስገልጠው የሚያስደነግጥ ነው። ምን ይላል? አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም። ደነገጥኳል። ለምን መሰላችሁ? እያንዳንዱ ጸሐፊ ኪታቡ ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ፣ ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል? ግልጽ ነው። ቁርአን ምን አለ? ላ ረይበ ፊህ። ከዛ ወደ ታች ወረድኩ። ሱረቱ ናስ ለሰው ልጆች የተላከ እምነት ነው። ቁል አዑዙ ቢረቢ ናስ፣ የሰው ልጅ ፈጣሪ ያለ ማለት ነው። እስልምና ልቤን ነካው፣ የሙስሊሞች አባል ሆንኩ ይላል። አላሁ አክበር። ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል? I come to Islam as a rover but it lasts forever ይላል። ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል። ኢስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው። እነሱ ኢንቨስት ቢያደርጉም እንቀማቸዋለን ኢንሻአላህ። ግን ከኛ ስራዎች ይጠበቁብናል።